በአቶሚክ ሀቢት ተመልሰናል። አሁን ደግሞ እንደ አጠቃላይ ማለት ነው ራሱ ጀምስ ክሊክ ተጠቅሞበት ማለት ነው ውጤት ያመጣለት አንድ ነገር ያስደነቀኝ ነገር አለ። ብዙ ጊዜ ያቃተን ነገር ምንድነው? ሶሻል ሚዲያ አጠቃቀማችንን በተመለከተ ስፔሻሊ ቲክታክን በተመለከተ ቲክታክ ራሱ አልጎሪዝሙ ምንድነው ኤአይ ያነባል ማለት ብዙ ጊዜ እኛ የምንፈልገውን ኮንተንቶች ነው የሚያመጣልን። ብዙ ጊዜ ስለ ስፖርት የምታይ ሆነ ስፖርታዊ ኮንተንቶች ያመጣላል። አንተ መቀመጥ ከምትፈልገው ታይም በላይ እዛ ላይ ታባክናለህ ማለት ነው። እና ምንድነው ጭንቅላት በዚህ ጊዜ የሚያደርገው በጥቃቅን ነገሮች ማለት ነው ዶፓሚን እንዲያገኝ ያደርጋል ማለት ነው። እና ትላልቅ ነገሮች ነው አሁን ማንበብ ብዙ ጊዜ አሁን ቲክታክ እና ፌስቡክ ምናምን ከመጣ በኋላ የማንበብ ቢሄቪየር ብዙ እንደዚህ መጽሐፍ ማንበቦችን መሰላቸት አይነት ነገር ያመጣባል። በጥቃቅን ነገሮች ደስታ ይፈጥራል። ስለዚህ ጄምስ ክሊር የተጠቀመበት ስልት ምንድነው? እነዛ ሶሻል ሚዲያዎችን በየሳምንቱ መጨረሻ ላይ ለጸሐፊው ይሰጣታል። ስልኩን ለጸሐፊው ሰጥቷል። ጸሐፊዋ ፓስወርዱን ቀይራ ሰጠዋለች ማለት ነው። ከዛም በኋላ እሱ ፓስወርዱን ስለተቀየረች እሷ አክሰስ ማድረግ አይችልም። ከዛ በኋላ በሳምንቱ መጨረሻ ላይ ያንን የቀየረችውን ፓስወርድ ትነግረውና ማለት ነው ይገባና የሚያየው ማየት የሚፈልገው ነገሮች በሳምንቱ ዓለምን ላይ ያለች ምናምን የሚባሉ ዜናዎችን አንዳንድ ነገሮችን ያይና ይወጣል። ከዛም በኋላ አለ ለካስ እንደዛ በየጊዜው ስጠቀመው የነበረው ይህ ሶሻል ሚዲያ ላይ ሳሳልፈው የነበረው ጊዜ ያን ያህል ብዙም የሚያስፈልገኝ ነገር አይደለም እና እንደዛ የሚያስፈልገኝ አይነት ነገር አልነበረም የሚል አይነት ድምዳሜ ላይ ደረሰ ማለት ነው። ስለዚህ ምንድነው ያለውን ነገር እነዚህን ነገሮች ለመቀየር አቶሚክ ሀቢት ኖርማሊ በአጠቃላይ የሚያወራው ምንድነው ጥሩ ልማዶችን ስለማስቀጠል መጥፎ ወይም ደግሞ ጎጂ የሚባሉ ልማዶችን እንዴት ማቆም እንዳለብን ሳይንቲፊክ በሆነ መንገድ ማለት ነው። በየቀኑ 1% ማሻሻል ባህሪ ላይ በጣም መጨረሻ ላይ ሲኩዌንሱ በጣም ትልቅ እንደሆነ እና ደግሞ አንድ የሚያስቀምጠው ፈንክሽን አለ ሃቢቲስ ፈንክሽን ኦፍ ሁማንስ ኢንቫይሮንመንት ብሎ ያስቀምጣል። ፈንክሽን ኦፍ ሁማን ኢንቫይሮንመንት የሁማን ፈንክሽን ነው በኢንቫይሮንመንት ውስጥ ያለውና ኢንቫይሮንመንት በራሳቸው ተጽዕኖ እንዳላቸው የሚያስቀምጥ ጥናቶች አሉ ማለት ነው። ለምሳሌ ሱቅ ውስጥ ማለት ነው እንደዚህ ተደብቀው ከተደረደሩ እቃዎች ፊት ለፊት ላይ ተደርድረው የተቀመጡ እቃዎች ብዙ የመሸጥ ፕሮባቢሊቲ እንዳላቸው ለምንድነው ቪዥዋላይዝ ያደርጋል ማለት ነው። ስለዚህ ሁሉ ነገር የሚሄደው ምንድነው በጭንቅላት ውስጥ ነው። ኮንሺየስ ሆነን የምናደርገው ነገር ሳይሆን አንኮንሺየስ በሆንበት አንኮንሺየስ ማይንድ ነገሮችን የሚያደርግበትን ነገር የመቀየር ለሱ የመቀየር ነገር ነው። ቅድም ልክ እንደ ፖይንቲንግ እንደ ኮሊንግ የሚባለው ማለት ነው። አሁን ይሄ ጃፓኖች በጣም ይተገብሩታል። አንድ ነገር ልበላ ነው አሁን ይሄን ምግብ ልበላ ነው ይላሉ። ሊበሉ ሲሉ ውሃ ሊጠጡ ሲሉ ይሄን ውሃ ሁሉ ልጠጣ ነው። ልክ መብራት ላይ ሲደርሱ ትራፊክ መብራት ላይ ደርሰናል ወይም ደግሞ ትራፊክ መብራቱ አረንጓዴ ነው የሚል እንደዚህ አይነት ባህሪ ስላዳበሩ በቀላሉ ምንድነው ማለት ለሰብኮንሺየስ ማይንዳቸው አስተላልፈዋል ማለት ነው። ስለዚህ ሰብኮንሺየስ ማይንድ የምናደርጋቸውን ነገሮች ማለት ነው አክቲቭ እንዲሆን አክቲቭ ሳንሆን የምናደርጋቸውን ነገሮች አክቲቭ እንድንሆን ንቃት እንዲኖረን ስለዛ ነገር ያግዘናል። ያ ሆነ ማለት ምንድነው የማንፈልጋቸው ነገሮች ላይ ኢቭን ብታረገው ራሱ የማትፈልጋቸው ነገሮች ላይ ማለት ነው ይሄ ነገር ማድረግ አልፈልግም ግን ላረገው ነው እያልክ ታደርገው ማለት ነው እነዛን ነገሮች የመተው የማያስፈልጉ ጥራቸው የመደብካቸውን ባህሪያት እንድትተው የሚያደርግ ሳይንሳዊ አጠቃቀም ነው። ስለዚህ ይቀጥላል ቡክ ሪቪው እና አቶሚክ ሀቢትን ቀጥላለሁ። የተመቸን ፓርቲን ከውስጡ ሪቪው እናደርጋለን። በመቀጠል ደግሞ ማለት ነው ፐርሰናል ኤምቢኤ እና የሮበርት ኪዮሳኪ ሪች ዳድ ፑር ዳድ መጽሐፎችን ሪቪው አደርጋለሁ በተወሰነ ደረጃ። ሌላ ደግሞ ሪቪው እንዲደረግላችሁ የምትፈልጉት መጽሐፍ ካለ ኮመንት ላይ አስቀምጡ። እንዴት ነው የሪቪው ፓርት የሚለውንም ደግሞ አስተያየታችሁን ኮመንት ላይ አስቀምጡልኝ። እወዳችኋለሁ። ይመቻችሁ። ቴንክ ዩ ቬሪ ማች